የምናየው ደግሞ ቡሊሽ አባንዳንት ቤቢ የምንለውን ካንድል ስቲክ ነው የምናየው ማለት ነው። እነዚህ ደግሞ ቡሊሽ አባንዳንት ቤቢ የምንለው ካንድል ስቲክ ወይም ደግሞ ፓተርኖች ምንድናቸው? እነዚህም ቡሊሽ ሪቨርሳል ናቸው። ከላይ ወደ ላይ የሚመለስበት ግራፉ የሚያሳየን ነው። እነዚህም ደግሞ 3 ካንድሎችን ነው ኮንሲስት ወይም ደግሞ ኮንቴን የሚያደርጉ 3 ካንድሎችን ነው። ፈርስት ካንድል ቱ ቡሊሽ አባንዳንት ቤቢ ኢዝ ሬዘር ስትሮንግ ቤሪሽ ካንድል ነው ወይ ስትሮንግ ቤሪሽ ካንድል ሊሆን ይችላል። ዘ ካንድል ዋን ኦፕንስ ፎሎዊንግ ዘ ጋፕ ዳውን ኤንድ ኢስ ዶጂ። አሁን ምንድነው እዚህ ጋር ይሄኛው መጀመሪያ ካንድሉ ስትሮንግ ቤሪሽ ካንድል ነው። ግን ደግሞ እቺኛው ሁለተኛ ካንድሏ ኦፕን የምትደረገው የምትከፈተው ምንድነው ጋፕ መኖሩ ነው። የሁለቱ መሃል ጋፕ ሲኖር እና እቺኛው ሁለተኛ ጋፕ ከተፈጠረ በኋላ ዶጂ ስትሆን እና ሶስተኛ ካንድል ስቲክ ደግሞ ምንድነው አሁንም ሶስተኛ ካንድል ስቲክ መሃል እና ሁለተኛ እና ሶስተኛ ካንድል ስቲክ መሃል ጋፕ ከተፈጠረ በኋላ እና ጋፑ ከተፈጠረ በኋላ እና ይሄኛው ደግሞ ምንድነው ቡሊሽ ካንድል ስቲክ ከተፈጠረ በኋላ ቡሊሽ ካንድል ስቲክ ከተፈጠረ በኋላ ነው ማለት ነው ይሄኛው የሚፈጠረው። ስለዚህ ይሄንን እንደዚህ አድርገን ጋፕ ከተፈጠረ ይሄ ቡሊሽ አባንዳንት ቤቢ የሚባለው ካንድል ስቲክ ሊፈጠር ይችላል ማለት ነው። ይሄንን እንደዚህ የምናየው እንግዲህ ቡሊሽ አባንዳንት ቤቢ ፓተርኑን ፎርም የሚደረገው ሲግኒፊካንት ሺፍት ኢን ማርኬት ሴንቲመንት ነው ፍሮም ቤሪሽ ቱ ቡሊሽ ካንድል ስቲክ ነው። ይሄ ምንድነው ጋፕ መኖሩና በቀላሉ አይተን የምንለየው ነው ቡሊሽ አባንዳንት ቤቢ ካንድል ስቲክ ብንለው ማለት ነው። ዘ ኢኒሺያሊ ስትሮንግ ቤሪሽ ካንድል ስቲክ አለ ሪፍሌክት ኮንቲኒዩሽን ኦፍ ዘ ዳውን ትሬንድ ነው በጣም ነው። ግን ምንድነው የሚመስለን ወደ ታች መሄድ ካንድል ስቲክ ይፈጥራል። የመጀመሪያው ካንድል ስቲክ በጣም ስትሮንግ ስለሆነች ወደ ታች መሄድ የሚመስለን ነው። ግን ደግሞ ሁለተኛ ላይ ዶጂ ካንድል ስለምትፈጠር ይችኛው ደግሞ ሴሊንግ ፕሬሸሩ ሉዚንግ ሙቭመንት የሚያሳየን ነው ማለት ነው። ዶጂ ካንድል ስቲክ ማለት ሴሊንግ ፕሬሸሩ አት ዘ ቦተም ከሆነች ሴሊንግ ፕሬሸሩ በጣም መቀነሱን ነው የሚያሳየን ማለት ነው። ዚስ ኢዝ አንሰርቴኒቲ ኢዝ ዜን ሪዞልቭድ ባይ ስትሮንግ ቡሊሽ ካንድልስ ዛት ጋፕስ አፕ ነው። ከዛ ደግሞ ምንድነው ሶስተኛ ካንድል ስቲክ ላይ ደግሞ ጋፕ ይፈጥርና ወደ ላይ ክሎዝ ያደርጋል ማለት ነው። ስትሮንግ ቡሊሽ ካንድል ስቲክ ከዶጂ በኩል ደግሞ ጋፕ በመኖሩ ማለት ነው። ይሄ ደግሞ ምንድነው የሚያሳየን ማለት ነው። አሁን እዚህ ጋር ቡልስ ወይም ደግሞ ቡልሽ ማርኬቱ ደግሞ ምንድነው ፌቨር መያዙና ዊክን ቤሪሽ ወይም ደግሞ ቢርስ ማርኬቱ መድከሙን ያሳየናል ማለት ነው። ሊዲንግ ቱ ዘ ፖቴንሻል ሪቨርሳል ኢን ዘ ትሬንድ ነው። ይሄ ደግሞ ምንድነው ወደ ፖቴንሻል ሪቨርሳሉ ወደ ቡሊሽ ከቤሪሽ ወደ ቡሊሽ የሚመለስበት ቦታ ነው የሚያሳየን ማለት ነው። ስለዚህ እነዚህ ኪ ፖይንት ናቸው ማለት ነው ካንድል ስቲክ ፓተርን ለመጠቀም the key point that differentiate this candle stick pattern are the gaps and the presence of doji። እነዚህ ደግሞ ምንድናቸው ከሌሎቹን ከካንድል ስቲኮች እና ፓተርኖች የምንላቸው ምንድነው እነዚህ ጋፕ በኖሩና presence of doji ካለ በጣም በቀላሉ ለይታችሁ በጣም በቀላሉ ትሬድ ማድረግ የምትችሉበት አጋጣሚ ነው ማለት ነው። ይሄንን ቡሊሽ ካንድል ስቲክን በመጠቀም ዊዝ ጋፕ ነው በጣም ቀላል ነው በአይታችሁ መለየት የምትችሉበት አጋጣሚ አለ ማለት ነው። ስታዲ ባይ ዴቪድ አራንሰን የሚባል ደግሞ ያመለከተው ይሄን ስቶክ ማርኬት ላይ ነው ዩኤስ ስቶክ ማርኬት ላይ ያጠና ነው። እነዚህ ቡሊሽ አባንዳንት ቤቢ ካንድል ስቲክ ፓተርን ደግሞ ወደ 68% የሚሆነውን ቡሊሽ ሪቨርሳል ማርኬትን በስቶክ ማርኬት ላይ ፎርካስት ያደርገናል ብሎ በአን ኢምፔሪካል ኢቮሉሽን ኦፍ ካንድል ስቲክ ቻርቲንግ ኢን ዘ ዩኤስ ስቶክ ማርኬት በሚለው ጥናቱ አስቀምጦላ ማለት ነው። በሪሰርች ፔፐሩ ደግሞ ወደ 68% ነው። ይሄም ደግሞ በጣም ሂውጅ ፐርሰንት ነው ማለት ነው። ይሄንን ቡሊሽ አባንዳንት ቤቢን ከተጠቀምን ወደ 68% ፎርካስት እና ከዛ በላይ ደግሞ ልናገኝ የምንችልበት ሎንግ ፖዚሽን ከገባን ያመለክታሉ ማለት ነው ጥናቶች ማለት ነው።